ኦ ማይ ጋድ እንዳታይ የኔ አባት ሰዓት ነው ሰዓት ኦ ማይ ጋድ ሲያምር ተሰጠኝ ይላል። ኦንላይን ላይ ያዝኝ ሰዓት የለኝም ነበር። ምርጥ ሰዓት ነው። ኦንላይን ላይ ያዝኝ ለሱ ብዬ ያዘዝኩት እና እጁ ላይ እስከሚገባ እኮ በጣም አስቸኩሎታል ማለት ነው። አለ ደረሰኙ ወደ 150 ድርሃም ምናምን ነው የገዛሁት እና ምርጥ ሰዓት ነው። 150 ድርሃም ካም ባላ ኢትዮጵያ ብር አይደለም ድርሃም። ግራጅን እናንተ ራሳችሁ ስሩት። ግራጅን ኦ ማይ ጋድ ምርጥ ነው። በኢየሱስም በጣም ነው የሚያምረው። በቃ ቴንክ ዩ ለኪያዬ ደግሞ አይዞ የኔ ማቴት ነው። በዚህ አጋጣሚ ልናገር ኪራዬ አይዞ የኔ አባት ያጋጥማት ፕሮግራም ካለብህ የማበደል ፕሮግራም እንግዲህ ይኖራል። ያው የተገዛበት ዋጋ ሰምታችኋል። ስለዚህ ያው ኪራይ የሆነ ነገር ጽፍና ትከራይ። እሺ ሌላኛው ሰርፕራይዝስ እኔ ቸኮልኩኝ እኮ እንደዚህ እንጨፍና ኧረ ተው እሺ ባይዘይ በጣም ላንቺ ማለት ነው በጣም ከውድም በላይ ውድ የሆነ ስጦታ ነው። ከስጦታዎች በላይ ነው ብዬ ማስብ ዴቭ አንጀቴን በላኸው። እሺ አንጀቴን በላኸው። ባይዘይ አልተቀለልኩትም። ፋሚሊዎች ገምቱ እስቲ ገምቱ። ምንድን ነው ስጦታው? ምንድን ነው? ለኔም ብትሰጠኝ ነው ማርያም። እሺ ግለጭ። በኢየሱስ እንዴ ማርያም የሚያስለቅሳል ነው። እግዚአብሔር ይሄ የሚያስለቅስ ነው። የደስታ የሚያስደስት ነው። ማርያም አቅማጣውን ወሰን ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ዴቫ ኪራ እንዴት ናችሁ? ሰላም አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? የውድ ቤተሰቦቻችን እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ሰሞኑን በጣም ደስታ ላይ ነን። እንደምንታየው በፈገግታ ነው እንድናስቅም እንዴ ዴቭ እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። ይህንን ቀን ላመጣልን ክብር ለሱ ይገባዋል እና ማመስገን ጥሩ ነው እንዴ። ያመሰገነ ዛሬ አሚር ቤት ነው ያለ ነው ለማፍጠር። እነሱ ዝግጅት ላይ ስለሆኑ ያው እኛ ለውድ ቤተሰቦቻችን ወደ እናንተ እንምጣ ብለን ነው እና ውድ ቤተሰቦቼ በጣም ደስ ብሎኛል ብሎ ነው። አዎ ግን ብሏል። ሰርፕራይዙ ለኛም ሊያሳየን አልፈለገም። ሰርፕራይዝ አለ ግን ዴቫ ምንድን ነው አሁን አይደለም ጓጓ ኪራ በጣም ጓጓ። ዛሬ የደስታ ቀናችን ነው ያለ ነው እና አሚር ያለበት ግቢ ውስጥ ነው። እነሱ ደግሞ አሚርና ቤቲ ያው የአፍጠር ሊያፈጥሩ ያው እንትናቸውን እያዘገጃጁ ምግባቸውን እያዘገጃጁ ያለውን ነገር እያዘገጃጁ ስለሆነ ነው እና ግን ዋነኛው ዛሬ የመጣንበት ምክንያት ምንድን ነው? ትልቅ ሰርፕራይዝ አለን እና ሰርፕራይዙን ትንሽ አቆየዋለሁ። ምክንያቱም ኦሊያር መምጣት አለበት። አንጀቴን በላው አንጀቴን በላው በእውነት ነው የሚሆነው እና ሳየን እንጂ አንጀታችንን በላው። አሁን ሰው ኦሊ ሲመጣ እንደዛ ነው። ጨከንክብን። እኔ ብሆን በእውነት እንደዳረገው እውነት እና ውድ ቤተሰቦቼ እኔ በጣም አሁን ላይ በጣም ደስተኛ ነኝ ከምላችሁ በላይ እውነት። እንደዚህ በፍቅር እንደዚህ ማውራት ማለት በጣም ከባድ ነው። ብቻ አላሰብኩትም ነበርና በጣም ደስ ብሎኛል። እነሱን አግኝቼ እንደዚህ በፍቅር ስራ አወራኋቸው። አብረን በቃ ከታያለ ነው ምናምን በሚለው እንያዘው እና ጥሩ ጊዜ እያሳለፍን ነው እና አሚርንም ቤቲንም ከእንግዲህ በደንብ ነው ትሪት ማረግላት። በጣም ነው ትሪት ማረጋቸው እና በጣም ነው የምወዳቸው። እንዴ ሆነ ነው በእነሱ ድርድር የለም ከእንግዲህ በደንብ መንከባከብ ግድ ይልሻል። በጣም ጥሩ ሰው ነው አሚር፣ በጣም ጥሩ ሰው ነው። እግዚአብሔርን ከምላችሁ በላይ
እኔ እሱ ስላወኩት በጣም ደስ ብሎኛል። እናንተንም ስላወኳችሁ በጣም ደስ ብሎኛል። ይበልጥ ደግሞ እሱ ስላወኩት በጣም ደስ ብሎኛል። ምክንያቱም ቤተሰቦች መናገር አይጠበቅብኝም፣ እያያችሁ ነው ምን እያደረገልኝ እንደሆነና እግዚአብሔርን በዚህ አጋጣሚ የእሱን እናት ሳላመሰግን አላልፍምና ማሚዬ ድንገቴ ቪዲዮ ካዩት በጣም ነው የምወዶት። አመሰግናለሁ በጣም ነጥራው እንደ አሚር ጠርፈ ነው ታመሰግኛለሽ? አይ ይቅርብኝ፣ አይምጣ። ባይዘዌ አሚር በጣም መልካም ሰው ነው። እኔ ብዙ ነገር አድርጌያለሁ። እኔ አንቺ እንድትታሰሪ መታሰር አለባት ብዬ ብዙ ጉትጉት አድርጌበት፣ አይ ኪራ ተው፣ ፍቅር ይሻላል፣ ሰላም ይሻላል፣ ይሄ ነገር የትም አያደርሰንም፣ እሷ ዘመዴ ነች፣ የእህቴ የሚስቴ እህት ነች፣ ዞረን መገናኘታችን አይቀርም እና የብዙ ነገር ማሳለፋችን አይቀርም፣ ወደፊት ዘመዶች ነን፣ ጣት ገማ ተብሎ አይቆረጥም ብሎ አሳመኔ። ከዛም ይባስ ደግሞ ብሎ ውድ ቤተሰቦቼ በጣም እነሱም በጣም አመስገን እፈልጋለሁ በዚሁ አጋጣሚ እና በጣም ብዙ ነገር እንዲቀይር አስተሳሰቤ እንዲመለስ ወደ ቀልቤ እንዲመለስ በጣም ብዙ ነገር ብለውኛል። ሲደውሉም የነበሩ አሉ፣ ኮሜንት የጻፉልኝ ያሉ፣ እንዲሁም በቲክቶክ ኢንስታግራም ብዙ ነገር ሲሉ ነበር ነው። ያ ሁላ ነገር ደግሞ ይሁላ ፍሬ ይሁላ ሰላም ፍቅር የመጣው በዋነኝነት አንድ ፈጣሪ አለ። ከዛ በመቀጠል በቤተሰቦቼ በሁሉም ነገር በአሚር በብዙ ነገር የታገዘ ነው። እንግዲህ ሰላም ሲመጣ ዝም ብሎ አይመጣም፣ ግን መጀመሪያ መስቀደም ያለብን ልዑል እግዚአብሔር ነው። እኛ ለሱ ነው እና ለዚህ ላበቃን ፈጣሪ በጣም ተመስገን። ተመስገን። ደስ ይላል እንደዚህ በአንደኝነት በቃ አንድ ሆነ መገናኘታችን፣ እንዲህ በፍቅር ማውራችን እንዴ የሆነ እግዚአብሔርን መንገድ ላይ ማለት ነው። እኔ ሳያቸው ነው እንደዚህ እያልኩ ነው ማልፈው፣ ቤተሰቦች እያልኩኝ ነው ከንፈሬን እየነከስኩ ነው ማልፈው። እና አሁን ላይ ስንገናኝ በፍቅር ሰላም ተባብለን ተሳስመን ነው የምንተላለፈው እና ይህ ጊዜ ላመጣልን አምላክ እንግዲህ ያው ድሉን ጥሩ ጊዜ ጥሩ ነገር ተፈጥሯል። በደንብ ልትንከባከባቸው ይገባል። ያው በጣም ነው የምንከባከባቸው ማናችሁ ሁላችሁንም በቃ እኛን ጀማ እንዳለ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ማለት ቃላት የለኝም እና አሚርዬንም በጣም ነው የማመሰግነው። እህቴንም በጣም ነው የምወዳት። ባይዘቤ በቃ በተከታታይ አሚር ጋር እያፈጠረ ነው። ዛሬ ራሱ ደስ ይላል። በቃ እኔ ማለት ነው ለምንድን ነው መጀመሪያ እንደዚህ ፍቅር ሆነን እንደዚህ ያላፈጠር ነው? ለምንድን ነው የተጣላንበት ጊዜ ይቆጫል። በጣም እግዚአብሔርም በጣም ያስቆጫል፣ ግን መሆን ስለነበረበት ነው። እና ፋሚሊዎች አሚሮ ይጠብቀናል። አፍጠርም ፕሮግራምም አለብን። እንደገና ደግሞ ወደ ሰርፕራይዙም ገና አልገባንም። እኔ ይሄ ሰርፕራይዝ ግን ኪራ ሆዴም በላይ ቆየ። ምንድን ነው ወላድን ጥበቃ እንጀታችን ታው ግን ታው ነው ቆየ። ካሁን መጣ። እኔ ባይዘይ ሰርፕራይዙን ለማየት ነው እንደዚህ እየጓጓ ያላት ኪራ ታው ግን ታው አሳየን እና ይምጣና እንግዲህ በዚሁ ከቆየ ሊቆይብን ስለሚችል እሱ እስኪመጣ እንጠብቀውና ደግሞ በዛው ሰርፕራይዙን ለውድ ቤተሰቦቹ ዴባ ያሳያል። ሰርፕራይዙን ምን እንደሆነ እኛም ተገርመናል። ለማን እንደሆነ ግራ ገብቶናል። ለሶስታችንም አንድ ላይ ይሁን ለአንድ ለየብቻችንን ለማን እንደሆነ ግራ ገብቶናል። ሁላችንም የቆረጠን ይመስለኛል። ኪያም የቆረጣት ለኔ ይሆናል ብላ ያሰበች ስለሆነ ነው። እና ቤተሰቦቼ ኦሊያድ እስኪመጣ እንጠብቀው። እዛ ተከታተሉ ያለውን ነገር ውድ ቤተሰቦቻችን። ጋሽ ኦሊያድ መጣ። ሰርፕራይዙን ሳታሳየን መጣ። ማይ ብራዘር ፕሮግራም እያዘጋጀ ነው እና ትደርሳለህ። አይዞህ። ዛሬ ባይዘዌ ፋሚሊዎች በጣም እዚህ ከአሚር ጋር በጣም ሰሞኑን በተከታታይ እያፈጠረ እና ለዛ ነው ገና ከመምጣቱ በቃ ታይቶታል። አይኑ በቃ ፈጭር ነው ያሳየው። አንተ ሰዓቱ እኮ ለዛ ነው። ፋሚሊዎች እንዴት ናችሁ? የዴቭ ፋሚሊዎች ሁሉ ሰላም፣ ሁሉ መልካም። በነገራችን ዴቫ ግን አንድ ሰብስክራይብ ነው እና በዚህ ቪዲዮ ቃል ልግባለሁ። በዚህ ቪዲዮ 5 ሰብስክራይብ ከገባ ዴቫ ትልቅ የሚወደው ቦታ ለምን ነገራችሁ የሚወደው ቦታ ወስደዋል። በቃ የምትፈልገው ቦታ ኢትዮጵያ ውስጥ ነው። ሰምተናል። እኔ በግሌ ቃል ለየት ያለ ትልቅ ሰርፕራይዝ አለ። እኔ የሚወደው ቦታ ለምሳሌ የምኖርበት ከተማ ውስጥ አይደለ? በቀበሌ በክፍለ ከተማ በሰፈር
አለም ገባው እናንተ ዴቫ በዚህ ቪዲዮ 5000 ሰብስክራይብ ካስገባችሁት በግሌ ራሱን እዚሁ እናንተ ፊት ለየት ያለ ሰርፕራይዝ አለኝ። እንደዛ ከሆነማ ወደ ቤተሰቦቻችን በቀጣይ ቪዲዮ የሚገርም ነገር ጠብቅ። የሚገርም ነገር 5000 ሰብስክራይብ ከገባ የሚገርም ነገር ወደ ቤተሰቦቻችን ደግሞ አታሳፍሩ ነው እናውቃለን። እና ሰርፕራይዙን የሶስታችንም እንዲበላ ያድርገው። የኔ ቁም ነገር የኔ ታወቀው በቃ ለየት ያለ ከተማ ከምንኖርበት ቦታ የሆነ ቦታ ሄደን አሪፍ ጊዜ እንደምናሳልፍ እሰራለሁ። ፕሮሚስ ሁላችንም ገብተናል። በጣም የሆነ ትልቅ ሰርፕራይዝ አለኝ እና ምንድነው አፍጥር ነው አይኑን ያዝ እንዴ የመጀመሪያ ባይዜ የሆነ ስጦታ አዘጋጅቻለሁ ዛሬ። 2 ስጦታ ነው የስጦታ እና አንድ ስጦታ ያው ለኦይ ነው፣ አንዱ ደግሞ ኪራሶይ አላዘጋጀሁልህ። ድንገት ነው የመጣው አላሰብኩም። ስለዚህ ማነው ስጦታ የሚሰጠው? ስንት ሰው ነው? ያው አንዱ አንተ ነው አንዱ። ስለዚህ ኪራ አዛጋኝ ማለት እና ሰው ወልዶ ግን ኦ ማይ ጋድ ናን ምን ነው ስጦታው? ፕራንክ እንዳይሆን ላውጣዋ እኮስ ፕራንክ እንዳደረገን ዴቫ ፕራንክ እንዳታረገን አደራህን። ያስጨፈነ ባንጨፈነ ይሻላል። እኔ ነገር 5000 ሰብስክራይብ ካስገባው ሳላስጨፈነ ወስዳል። ስለዚህ ላውጣው አንተ ማማለ በቃ አውጣው። አሳጨፈን አይጨፈን ኦ ማይ ጋድ እንዳታይ ፋሚሊዎች እንግዲህ ዮናስ እንግዲህ ይታያል። የኔ አባት እግዚአብሔር ሰዓት ነው ፋሚሊዎች። ይሄ ሰዓት ኦ ማይ ጋድ ሲያምር ኦንላይን ለያዝ ነበር። ምርጥ ሰዓት ነው። ኦንላይን ለያዝ ለሱ ብዬ ያዘዝኩት እና እጁ ላይ እስከሚገባ እኮ በጣም አስቸኩሎታል ማለት ነው። አለ ደረሰኙ ወደ 150 ድርሃም ምናምን ነው የገዛት እና ምርጥ ሰዓት ነው። 150 ድርሃም ካም ባላ ኢትዮጵያ ብር አይደለም ድርሃም። ግራጅን እናንተ ራሳችሁ ስሩት። ግራጅን ነው። ኦ ማይ ጋድ ምርጥ ነው። በኢየሱስም በጣም ነው የሚያምረው። በቃ ቴንክ ዩ ይህን ጨዋታውን በጣም ብዙ ሰዎች እኮ ያላዩታል። ምርጥ ልጅ እንደሆነ ጥሩ ልጅ አመለካከቱ ምርጥ እንደሆነ ማለት ነው። እና ለኪራ ደግሞ ለኪያዬ ደግሞ አይዞ በዚህ አጋጣሚ ልናገር፣ ኪራዬ አይዞ እኔ አባት ያጋጥማል። ፕሮግራም ካለብህ የማበደል ፕሮግራም እንግዲህ ይኖራል። ያው የተገዛበት ዋጋ ሰምታችኋል። ስለዚህ ያው ኪራይ የሆነ ጽፍና ትከራይ። እሺ ሌላኛው ሰርፕራይዝስ እኔ ቸኮልኩኝ እኮ እንደዚህ እንጨፍና። ኧረ ተው እሺ ያው ባይዘይ በጣም ለአንቺ ማለት ነው በጣም ከውድም በላይ ውድ የሆነ ስጦታ ነው። ምናልባት ከገንዘብም ከምንም በላይ ከሁሉም ከስጦታዎች በላይ ነው ብዬ ማስብ። ዴቭ አንጀቴን በላኸው። እሺ አንጀቴን በላኸው። ባይዘይ አልጠቀለልኩትም። ፋሚሊዎች ገምቱ እስኪ ገምቱ። ምንድን ነው ስጦታው? ምንድን ነው? ለእኔም ብትሰጠኝ ነው። እሺ ግለጭ። በኢየሱስ ባይዘው ስለዚህ የሚያብራራልኝ ሰው ፈልጋለሁ። እንዴ ማርያም ያስጠቅሳል ነው እግዚአብሔር። ይሄ የሚያስጠቅስ ነው፣ የደስታ የሚያስደስት ነው። ማርያም ባይዘው ስለዚህ የሆነ ነገር እንድትሉ አትፈልጋለሁ። ስለዚህ ይህንን የሰጠሁበት እኔ የራሴ ምክንያት አለኝ። ምንድነው ምክንያቴ? እሱም ምክንያቴን ከመናገሬ በፊት ግን ስለዚህ ያላችሁን ነገር የሆነ ነገር በኢየሱስ እኔ የምናገር መጀመሪያ ውዳሴ ማርያም ያው ልባችሁን ውስጣችሁን ስትጸልይ ከልብ ሆና በቃ እንዲሳካልን የምታደርግልን ናት እና ሲቀጥል ደግሞ ብዙ እህቶቻችን አርባ ጋር ያሉ እህቶቻችን ውዳሴ ማርያም አይለያቸውም እና
ይሄ የእሷን ተአምር ራሳቸው አረብ ሀገር ያሉ ሴቶች ያውቁታል፣ ኢትዮጵያ ውስጥ ያሉት ያውቁታል። የትም ሀገር ያሉት ውዳሴ ማርያም ይዘው ያፈረ ማንም የለም። የእሷን ስም ጠርቶ ያፈረ ማንም የለም እና ኮመንት ላይ ማርያም ብላችሁ አድለቅልቁልኝ ወደ ቤተሰቦቼ። አባያ እንደ አባያ አይነት የሚጠመጠም የሰጠሁት እና ዛሬ ደግሞ በተቃራኒ እዚህ ጋር ምን ያመለክታል? የእምነት መከባበር፣ የእምነት መዋደድ፣ የእምነት ፍቅር ያመለክታል። ደስ ነው። ኢትዮጵያዊነት ማለት እንዲህ ነው። በቃ ኢትዮጵያዊነት ማለት መዋደድ፣ መፋቀር። በጣም ደስ ብሎኛል። እግዚአብሔርን እውነት ውዳሴ ማርያም ሁላችን ከቤታችን ሊጠፋ የማይገባ ነገር ነው። ጸሎታችን እሷን ይዘን አናፍርም። በእሷ ሙሉነት አለን። እመቤታችን ቅድስት ድንግል ማርያም ብዙ ነገር ሆናልናለች። ብዙ ነገር ያምነናት አታፍራን አታውቅም። እና ሁላችንም የዘወትር ጸሎታችን ልናደርገው የሚገባ ከቤታችን እንዳይጠፋ ሊጠፋ የማይገባው ነገር ነው እና በጣም ዲቫይ በጣም ትልቅ ሰው ነው። ያው እኔ ባይዘዌ ፋሚሊዎች ማለት ማሰብ ራሱ እኔ ለሴት ልጅ ስጦታ ምናምን ሌላ ነገር አጥቻለሁ። ጀስት ለሴት ልጅ ብዙ ስጦታ እንደሚሰጥ አውቃለሁ። ጀስት የአንገት ሐብል አለ፣ ልብስ አለ፣ ሌላም ሽቶም ብዙ ነገሮች አሉ። ግን ከስጦታም በላይ ስጦታ ነው ብዬ ስላሰብኩ ነው እና ጀስት በሃይማኖትሽ እንድጠነክሪ እፈልጋለሁ። ጀስት በቃ እንዴት ልበላችሁ፣ ሴት ልጅ ብዙ ጊዜ ይሄ ሊለያት አይገባም። ሃይማኖቷ ጠንካራ እንዲሆን በማሰብ ነው ይህን የሚያደረግኩት ማለት ነው እና ኦዲ ልክ ነው የሚመስለኝ። ስሜታዊ አድርገህ ሁላችንም ከገንዘብ በላይ በጣም እግዚአብሔርን እኔ ምንም አይነት ስጦታ ቢሰጠኝ ከዚህ ግን ሊበልጥብኝ አይችልም እና ዴቪዬ በድጋሚ ቴንክ ዩ ሶ ማች በጣም እግዚአብሔርን በጣም እና ዛሬ እንዳልኳችሁ የአፍጠር ፕሮግራም ሰዓት እየሄደ እኔ የመጣው ስድስት አይደለም። መቼ ነው አንድ ቀን እንዲሰብሰብ ብለን ማፍጠር አለ የአፍጥር ጾም ሊወጣ ነው። እኔ ቤተሰቦቼን ቆይ ልንገራቸው፣ ውድ ቤተሰቦቼ እኔ ማለት ነው የሚገርም ፕሮግራም አዘጋጅቼ ሁሉንም አስፈጥራቸዋለሁ እና እንደዚህ ነው ሆነ ያለበት። ግን አሁን ስጦታም ተሰጥቶና ደስ ብሎናል። ወደ አፍጥር ነው ምን ትላለህ? ይሄ ልጅ በቃ ላው ላይ አፍጥር ስላለ መሄድ አለበት። ሰዎቻችን እንወዳችኋለን። ኮሜንት ላይ ፍቃችሁ ሳይሆን ቅድም ያልኳችሁ ነው። እንዳትረሱ ሰብስክራይቡን ወደ አፍጥር ባይ